አሁን ሁሉም ሴቶች ዝግጁ ናቸው? አለቃ ሁሉም ዝግጁ ናቸው። ግን የሚባል ነገር እንደማልወድ ታውቃለህ። ስራ ላይ የሚዝረከረክ ሰው ደግሞ እንዴት ከመንገዴ እንደማስወገድ ታውቃለህ አይደል? በደንብ አውቃለሁ አለቃ። እኛ ጋር ምንም አይነት ስህተት አይፈጠርም። ተናገር፣ ምንድነው ችግሩ? አዎ ሊቢያ ላይ አጋቾች እኮ በዝተዋል። በዛ ላይ ደግሞ ፖሊሶቹ ራሱ ከአጋቾቹ ጋር ሆኖ ገንዘብ መጠየቅ ጀምረዋል። ነገሮቹ እስኪረጋጉ ድረስ እዛው ቢቆዩ ይሻላል። ትሰሙኛላችሁ? ሁሉንም ከላካቸዋቸው በኋላ በሩቅ እንዲከታተሏቸው አድርጉ። እኛ ስራችን መላክ እንጂ ማድረስ አይደለም። እሺ አለቃ፣ እንዳልሽ አደርጋለሁ። ደግሞ እንደተለመደው ቆንጆ ቆንጆ ሴቶች መርጣችሁ አስቀሩ። ከውጭ ባለ ሀብቶች ገብተዋል። እሺ አካውንት ላኩልኝና አቅሜን አግዛለሁ። እሺ ምንም አይደል። ምን ነው ማሪ? የተፈጠረ ችግር አለ? ቤተሰብ ጋር ችግር አለ? እነሱ ደህና ናቸው። ባይሆን ሰርተን እንቀየራለን ብለው ሊቢያ ላይ እየተንከራተቱ ላሉ ልጆች እናዋጣላቸው እኮ አስበን። ወይ ማሪ፣ የኔ ሀሳቢ ሁሉ ጊዜ ሰው ሲቸገር ማየት አትፈልጊም ማለት ነው? ሁሉ ጊዜ ግለሰው ስትሮጪ አንድ ቀን ራስሽ እንዳትቆጪ እባክሽ። ያማዶ ተራራ ሰቆጣ ነው ወይ የናጀን ያገር በዲማው ጊዮርጊስ አንቺው ኮቴ መለሽ እንዴ? ተነስ ገባ ማዳመጥ ነበረብሽ። አረ ወዲያ አሁን ምን አትሽ ነው የመጣሽ? አረ ምንም ራሴን ትንሽ አሞኛልና መድኃኒት ሊወጥ ፈልጌ ነው። እኔ አፈር በበላው። ምን ነው አለሚ? ምን ነው ምን ነካብኝ? አረ አይደለም ምንም አይደለም። ሰሞኑን ፀሐይ ሆነ መሰለኝ ራሴን ያመመኝ ነው። አይ አለሚ እንደው ያቀብሻለሁ። አሁንም የእናትሽ ጉዳይ ነው አይደል? አረ ተይኝ አለሚ ተይኝ። እንግዲህ የለሽ ራስሽንም ጎርተሽ አባትሽንም ጎርተሽ ይቻላል ወይ እንግዲህ? አይ ብርቄ፣ እዚህ ቤት ውስጥ እኮ አንቺ ብቻ እኮ ነው የምትረጂ። አባቴ እንኳን ይኸው እንጀራ እናቴ ነው የሚያምነው። ብቻ እስኪ ይሁን። ታዲያ እሳቸው ምን ያደርጉ? አታያትም እንዴት ሾካ ከእንጀራ እናትሽ አይደለች እንዴ? አባትሽ ጋር ሲሆኑ እንዴት እንደሚያረጋት? እሳቸውስ ምን ያደርጉ? እንጀራ እናትህ ስለሆነች መጣይ ነው የሚመስላቸው። ታውቂያለሽ ብርቄ፣ ፈጣሪ አንድ ጊዜ ብቻ ከእናቴ ጋር ያገናኝ እንጂ ሌላ ምንም አልፈልግም። ብርቄ ወየትዬ እራት አልደረሰ? ደርሷል። ይኸው ላቀራርብ በያንቺ በቃ ሂጂ ሳሎን ሂጂ። ቆይ እኔ አግዝሻለሁ። ምን በወጣሽ በሂጂ፣ እኔ እመጣለሁ። እስከትድረቂ አምጪው ሳህኑን። እንግዲህ በቃ እኔ እጅ ላስታጥባ። ሄሎ አባዬ፣ እንዴት ነህ? በቃ ጎረመስክ አይደል? አባት የሚለውም ነገር መስማት አቆምካ? አባዬ ደጋግሜ ነገርኩህ እኮ እኔ እዚህ ሀገር መቆየት አልፈልግም። ሄሎ ሁላችሁም ገደል መግባት ትችላላችሁ። እንዴ ብርቅ ያታቀራረም እንዴ? ያናገረችሽ አይደለም እንዴ? ምንድነው የሚዘጋሽ? ምን አይነት ጸባይ ነው? ተዋት ልጅ ስለሆነች ነው እንደፈለገችው ነው። ሂጂና ለቲቲ ምግብ አቅርብላት።
አይ ማርዬዋ አንቺም እናት ኖሮሽ ሆኖ ቢሆን ኖሮ እንዲህ ነበር የምትደሰች። ምን ነው እግዚአብሔርም አንቺ ላይ ጨከነ ይለይ። እቺ ደግሞ ምን ትሞላገዛለች? አንቺ ምሳሌ ኮቴም እኮ የለሽም እንዴ? ያስተነገጥሽኝ እኮ። ምንድነው? ምን ሆናችሁ ነው? እቺ ናት እኮ ላይ ያስተነገጠችኝ። ኮቴም የለሽም እንዴ? እና ለዚህ ነው እንደዚህ ላንቀሽ ይበጠሰች ጮሹ? ጎረቤት እንኳን ይረበሻል ብላችሁ አታስቡ? ታዲ ደግሞ አንቺስ ደግሞ ምንድነው? ጋሽዬ ምትቀምሰው ባመጣውላት ነው ላንቋ እስኪበጠስ ድረስ ምጮ። ትንሽ እንኳን አንቺ ትልቅ ሰው ነሽ አይደል? ከሷ የተሻለ ሰው ነሽ። አካባቢ ላይ ሰው ይበጠበጣል እንኳን ብለሽ አታስቢ? ምን አይነት ነገር ነው እነዚህ ሰዎች? ቆይ እናቴ የት ነሽ? ለምን ጥለሽኝ ሄድሽ? ጓደኞቼ እኮ ሁሌ ስለናታቸው ሲያወሩ በጣም ነው የምቀነው። ምን በድዬሽ ነው? ቆይ እንዴት ጨከንሽብኝ? እንዴት ጥለሽኝ ሄድሽ? አንድ ቀን እንኳን እኮ እናት ፍቅር አይቼ አላውቅም። መጨረሻ እዚህ ሀገር መኖር አልፈልግም። እንደምንም ከዚህ ሀገር መውጣት አለብኝ። ሄሎ ብራዘር። ሰውዬ በዚህ ሰዓት ደግሞ ምን ፈለግ? እኔ ምልክ በሊቢያ በኩል ለመውጣት ስንት ጊዜ ነው የሚፈጅብኝ? ቅርብ ናት። ውስጥ ወግ እያረክብ ትሄድ እኮ ደርስበታለህ። እባክህ እየቀለድኩ አይደለም። አንተ ሰውዬ ቆይ አንተንም እንደኔ የፍቅር መጋኛ መታህ እንዴ? ምንድን ነው የምታወራው? እኔ እዚህ ሲኦል ውስጥ መኖር ሰልችቶኛል። እንደምንም አድርጌ ከዚህ ሀገር መውጣት ነው የምፈልገው። ያው እንግዲህ ያለህ አማራጭ አባት ያለህን ነገር መስማት ብቻ ነው። ሌላ አማራጭ የለህም። ማውቀውን ነገር አትንገረኝ እባክህ። ተግን አለም የዋ ተግን ምንድነው እሱ? በነጋ ማይ በጠባ ቁጥር እንደዚህ መነፋረቅ ቢያንቺው ሆነሻል። ብርቄ የማላውቃት እናቴ ናፈቀችኝ። ቆይ ምን በድያት ነው ጥላኝ ሄደችው? አረ አለም የዋ እንደዚህ ማማረርም ጥሩ አይደለም። እንደው በባዶ እግዚአብሔሩን መኮነን ነው ትርፉ። ደግሞ ማን ያውቃል ተገናኙ ይሆናል። እንደውም እናቴ የለኝም፣ እሷ ትታኝልኝ። ስለዚህ እኔም አልፈልጋትም በቃ። ኧረ ተይ አለሜ ተይ። እንደው የሆነችውን ማወቅ አይሻልም ወይ? እንደውም ብትፈልገኝ እኮ እስካሁን ታገኘኝ ነበር፣ ግን ስለማትፈልገኝ ነው እኔም አልፈልጋትም በቃ። ኧረ አፈር በበል ተይ እናት አለሜ። የሰው መዋያው ሳይታወቅ እንዲሁ በደፈናው አይፈረድም። ኧረ ዘንድሮስ ጉድ ነው በይ። ሄሎ አቶ አሸናፊ እንዴት ነህ? መብራቴ ነኝ። እንዴት ነው የጠፋ ሰው? ከረጅም ጊዜ በኋላ እንዴት ነህ ወዳጄ? ረሳኸኝ እኮ። የችግር ቀን ወዳጄ። እኔ ማረሳውም አንተ ነህ እንጂ አሜሪካ ስትሄድ የዘጋኸኝ። ምን እባክህ እዚህ ነገሮች እንዳሰብኩት አልሆንልኝም እና ትንሽ ችግሮች ገጥመውኝ ነው የደወልኩልህ። መብሬ ምን ተፈጠረ? ምን እባክህ ትልቁ ልጄ እኮ ኢትዮጵያ ነው ያለው። ምን ነው በሰላም ነው? ምን እባክህ እዚህ እኮ ሱስ ገብቶብኝ በጣም ተቸገርኩና ኢትዮጵያ ይሻላል ብዬ ወደ ኢትዮጵያ ላኩት እኮ። ከዛ ደግሞ እዛ የሚከታተለው ሰው ስለሌለ አንተ እንድትከታተልኝ ብዬ እኮ ነው። በእናትህ ያው የወላድ ነገር ታውቀኝ። ምን ሆነሃል? ማንም ከጎኔ ባልነበረ ሰዓት እኮ አንተ ነህ ከጎኔ የነበርከው። እንዴት ይህን ትንሽ ነገር ማድረግን ያቅተኛል? በጣም አመሰግናለሁ ወንድሜ። አደራ እንግዲህ ልጁ ትንሽ ጸባይ ወደዚህ አዘንብሏልና ትንሽ ያስቸግራል። ያው አንተ ሰፈር ቤት ፈልገህ እንግዲህ እንድትከታተለው ነው ወንድሜ። ለምን እኔ ጋ አይሆንም? እንደውም እንደዛ ይሻላል። አይ ቤትህ እንኳን ቢገባ ያስቸግራል። በእናትህ እሱስ ችግር የለውም፣ ግን ያው እንዴት ብሎ ቤት ድረስ ይመጣል? አይ ኢትዮጵያ መኖር እኮ አይፈልግም። ፓስፖርት ነው ወስጄበታለሁና አሁን ራሱ በሱ ነው ያዝኩት ታውቃለህ። በቃ እንደዛ ከሆነ እሱን ለኔ ተው፣ ስልኩን ብቻ አንተ ላክልኝ። በጣም ነው የማመሰግነው ወዳጄ፣ ውለታህን በፍጹም አልረሳውም። ያደረክልኝ ነገር እኮ ትልቅ ነው።
እቺ ትንሽ ነገር ናት። እንደውም ቢያንስብህ ነው እንጂ አይበዛብህም። እሺ ወዳጄ፣ አሁን ስልኩን ላክልኝ። በል እንግዲህ ምንም እንዳታስብ፣ ስልኩን ብቻ ላክልኝ። እሺ ቻው። እባክሽ እኮ አንድ ወዳጄ ልጁን አሜሪካ ልኮ በሱስ አስቸግሮታል መሰለኝ፣ ወደ ኢትዮጵያ ልኮታል እና አንዳንድ ነገሮች ተባበረኝ፣ አስቸገረኝ እና ነገር ብለን ስተከታተልኝ ብሎ የደወለልኝ። እናንተ ምን አልከው? እኔማ እዚህ ከኛ ጋር እንዲኖር ነገርኩት። ምክንያቱም ደግሞ እኔም ለመቆጣጠር ይመቸኛል። ምን ሆነሃል? እዚህ ቤት እኮ ታዳጊ ልጆች አሉ። ጭራሽ ሱሰኛ ቤት ልታስገባ ነው? አዙዬ ጓደኛዬ ለእኔ ያደረገውን ነገር መቼም ልረሳው አልችልም። ልጁ ደግሞ ምንም አያደርግም። ምንም አያደርግም? ልጁ እኮ አሜሪካ ነው ያደገው። ማንነቱን በምን ታውቃለህ? በእኔ ሆነብሽ ማሬ፣ እሱ ምንም አያደርግም። ያሉና ነገር ውለታ ለእኔ ውሎልኝ አባትየው እኔ ይህችን ጥቂት ነገር ማድረግ እንዴት ያቅተኛል? እንግዲህ ለሚፈጠረው ነገር ኃላፊነቱን ራስ ትወስዳለህ። ብርቄ፣ አንቺ ብርቄ፣ ምን ነበር ተልከሽ ገባሽው? ምን ነበር የተላኩት? ጭራሽ ጠይቀኛለች። እንዴ ሂጂና ዳቦ አምጪ አትብለሽ የመጣሽው? ደሞዝ አነሰ ወይንስ ቤተሰብ ችግር አለ? ቤተሰብም ጋር ችግር የለም። እና ታዲያ ምን ሆንሽ? አረ ቤተሰብም ጋር ችግር የለም። ደሞዝም አላነሰም። ታስ ያከፋረ እኮ ምንድን ነው የሆንሽው? አቶ ጅብ ልበልሽ ወይስ ወይዘሪት አይጥ? አንቺ ቀደም ልታዋርጂ ኖሯል ተነሱ ፊት እንደዛ ሰገለፍጭ ነበር። እና እኔ ምን ላድርግሽ? አይጥና ጅብ እያል ሲቀባጥርብኝ ነው። ለማንኛውም ረፍዶብኛል። በቃ ቻው። አይ ወልጋብኝ ሄደች። አይ እንደው ወላዲቷ እናቴና አንቺ እንደው ተከታያት ያ ሮዳ ሄሎ ሰውዬ፣ እየጠበቅኩ እኮ ነው። አትመጣም እንዴ? ውይ በቃ መጣሁ። የተለመደ ቦታ ጠብቀኝ። ለምንድን ነው ግን ቆመሽ በስርዓት ማታወሪኝ? አንተ ሰውዬ ለምን አትወኝም? ቆይ ይሄን ያህል ስላፈቀርኩሽ ነው እንደዚህ የምትሆኝብኝ? አላሳዝንሽም? ግን አላሳዝንሽም ወይ የሚለው ሙዚቃ እያዳመጥኩ ብትሄድ አይሻልም? የፈሩት ይወርሳል የጠሉት ይደርሳል ይባላል እኮ። እሱን አልሰማሽም? እቺ ጥቅጥቅ ሶንማ ታውቃታለህ? ይኸውልህ እኔ አንተም በሆን ኖሮ ማለት ነው ሴት ስርስር ከመል ገንዘብ አሳድር ነበር። ያኔ ሴቶች ራሳቸው ይከተሉት ነበር። ችጋራ ቻውሺ
እሺ ምን ልድረግ? ባይሆን እኔ ብረዳ ይሻል። እኔ ሰው እርዳታ ያስፈልገኝም። በሉጣልኝ። እኔ የምልህ ይህን የሚያክል ቤት ውስጥ ብቻ ነው እንደምትኖረው? አረ አይደለም፣ ማታ ማታ የምትመጣ ደባላለች። ከዚህ በኋላ እሷ ብቻዋን ልትኖር ነው? ምን ነው ቤት ልትከራይላት ነው? አቶ ማን ነበር ስሙ? አሸናፊ ይባላለሁ። አሹ ብለህ ጥራኝ። አሸናፊ በል ንገረኝ፣ ልትከራይላት ነው? አይደለም፣ አንተ ልትወጣ ነው። ወዴት ነው የምወጣው? እባክህ ከዚህ በኋላ እኔ ጋር ነው የምትኖረው። ያቋረጥኩ ትምህርትንም ከልጆቼ ጋር ትቀጥላለህ። ሰውዬ ጋንጃ ጭሰ ነው እንደመጣው። ደግሞ አንድ ነገር ወቅ፣ እኔን ሱራ ማንም ሰው አያዘኝም። እሺ በላም ወጣልኝ። እሺ እወጣለሁ። ልጅ ሱራፌል፣ ከዚህ በኋላ ግን ያልኩን ነገሮች የማትፈጽም ከሆነ አሜሪካ ደርሳት። ሄሎ፣ የት ነህ? ሰውዬ እየጠበቅኩ እኮ ነው። አትመጣም እንዴ? በቃ እዛው ጠብቀኝ። መጣሁ። እሺ መጣሁ። አለቃ፣ ሁሉም ልጆች ጉዞ ጀምረዋል። እንዴት ነው? ቆንጆ ቆንጆ ሴቶች አገኛችሁ? አዎ አለቃ፣ 5 ሴቶች አግኝተናል። በጣም ጥሩ። ለዚህ ስራችሁ ቆንጆ ሽልማት አላችሁ። ከውጭ ከስተመሮች ስለሚመጡ ቆንጆ አድርጓቸው። እሺ እሺ አለቃ፣ እንዳልሽኝ አደርጋለሁ። በጣም ጥሩ። ገሽታኝ ነበርኩ። ቀሰል ከተተም እንዴ ምንድነው የሚያስጨውሽ? ወይ ስለምን አልገጨኝም? ኤክስኪውዝ ሚ፣ ጭራሽ ትመልስልኛለህ? ታውቂያለሽ፣ እንደ ዛሬ ስህተት ሰርቼ አላውቅም። ማለት ቅድም መኪናውን ማቆም ነበር ማለት ገጭቼሽ ነበር ማለት ነበር። አንተ ደረስ አቁሙ። ወይ ባልሰራለት ይተይሉ። አንቺ ደግሞ ምን ያስቅሻል? ኧረ እኔ በራሴ ነገር ነው የሳኩት። ምን ነው ደስ አለሽ? ተይ እንጂ ታላቅሽ እኮ ነኝ። ቢያንስ ክብር እንኳን ይኖርሽ። ሄሎ፣ እንዴት ነህ መብርዬ? አለሁልህ ወዳጄ። እንዴት ነው? ሱራን አወራኸው? አዎ፣ አሁን ከዛ መመለሴ እኮ ነው። ያን ያለ አይደለም፣ በቅርቡ ይስተካከላል። እሱ እንኳን አስቸጋሪ ነው። የእሱ ነገር ተወው። ለማንኛውም ግን የሚያስፈልግ ነገር ምንም ነገር ካለ ጠይቀኝ። አራት ጨናነቅ እንዴ! ምንም የሚያሳስብ ነገር የለም። ይልቁኑ ባለቤትህ እንዴት ነች? አይ ምን ትሆናለች ብለን። እሷማ ባይሆን ልጆች አደጉ። አይ አሁንማ ብታያቸውም ማታውቃቸውም ትላልቅ ሰዎች ሆነው ጎርምሰው። አይ የዘንድሮ ልጆችማ እንዴት እንደሚያድጉ እኮ አይታወቅም። እኛም ማረጀን አይደለ እንዴ? አሁንማ ምን ታረገው? ለእነሱ አይደል የምንኖረው? ዛሬ ሰላምታ የለም እንዴ? አንተን እኮ ነው። ባከቱን ጭንቅላቴ ሊፈነዳ ነው። ምንድነው? ምን ሆናል? ያብሽቅ ሰውዬ ቤቴ መጥቶ ነበር። ቤቴ ካልመጣ ከአሜሪካን እርሳት ነው የሚለኝ። ማን ነው እሱ ደግሞ? ያ የአባቴ ጓደኛ ነው። ሄሎ አባዬ። እንዴት ነህ? አሹ አናግሮህ ነበር አይደል? ወይ አባዬ ምን ሆናል? እኔ ሰው ቤት መኖር እንደማልፈልግ ታውቂያለህ እንዴ? አባዬ ስማኝ፣ እኔ ሱሱንም ቢሆን አቁሜያለሁ። ስለዚህ ፓስፖርቴን ብቻ ላክልኝ። ፓስፖርቱን ዛሬ ልክልሃለሁ፣ ግን አሹ ጋር ነው የሚሆነው። ስለዚህ ከሱ ነው የምትቀበለው። አባዬ ምን እያደረክ ነው? ሄሎ ቆይ ምንድን ነው እየሆነ ያለው? ተረጋጋ።
ቆይ አንተ እነሱ የሚሉን ለምን አታረግም? እባክህ አንተ ደግሞ ዝም በል። አሁን ምግብ ቤት እንብላ። አቤት እትዬዋ። እኔ ግን መጥፎ ሰው ነኝ እንዴ? እርሱ አፈርሶን ምን በወጣት እናት አለሚ እንደው እንደ መልኮት ሸጋ ነው እንጂ ያሉት ጸባይ ራሱ አፈርሶን። ቆይሽ ምን ማድረግ ነው ማርዬ እንደ እናቷም እንድታይ ማድረግ የምችለው? ወይ አፈር ልብላሉት እትዬው። እሷ እኮ እንደ እናቷ ነው የምታየው እርሶን። እውነት የሚያስደስታትን አላቅ፣ የምትፈልገውን አላቅ። ለሷ የሆነ ነገር ባረግላትና እንደ እናቷ ብታይኝ ደስ ይለኛል። እንዲሁም የዓለም የደስታ እኮ እናቷን ማግኘት ነበር። እንዲሁ አልሳካላት አለ እንጂ። ምን ማርያ እናቷን እየፈለገች ነው? ዓለምዬ እኔ እንዲሁ እናትሽ ነገር የሚሳካም እየመሰለኝ አይደለም። ተይ እንጂ ብርቄ፣ እንደዛ አይባልም እንዴ? ተስፋን ቆርጥም አልተባባልንም እንዴ? እሱማ ተስፋን ቆርጥም ተባባልን። አሪያ የሚያዝ ቢጨበጥ ነገር ባጣ ምን ልበል አንቺ? እኔ የምልሽ ተይ ነገር ጉዳይ ግን ለምን ላባትሽ አንናገርም? አይሆንም እንዴ? ምን ሆነሽ ነው ብርቄ? ማንም ሰው ማወቅ የለበትም እኮ ይሄን ነገር። መልሽልኝ እንጂ ምን ይዘጋሻል? አሃ ምን ልመልስልዎት ታዲያ? ትጠይቂኛለሽ እንዴ? አሃ ታዲያ እናቷን ብታገኝ ደስቷ ነው ብዬ አስቤ ነው። ታዲያ እርሶስ ደስ አይሎትም እንዴ? ደንባራ እቺ ሴት ነው ግን እንዴ መቆለፍ ነበር። አረ እንከፋና መጣብኝ እቺስ። ቆይ እስቲ አሁን ምን ጎደለኝ? ስታይኝ እኮ እንዴት እንደምትሆን ብታያት። ዛሬ ደግሞ አግኝታት ነው እንዴ መጣው? ምንድነው በሞላ ሴት እንደዚህ ነው? በቃ ተዋት። አንተ እኮ ስላላየሃት ነው። መልኳ እንዴት እንደሚያምር በዛ ላይ አይኗ ሰው እየተቆጣ ያምርበታል። ብታያት አንተ ልጅ በዚህ ከቀጠልክ ማበደ ነው። ብትዋት ነው የሚሻልክ። ቡጢ ለሰጪው ቀላል ነው አሉ። አንተ መች ይገባል ፍቅር ወንድሜ ካልክ እንግዲህ ምን ይደረጋል። እቺ ልጅ ግን አንድ ቀን ታሳየኛለህ። ማነው? እትዬ ዘመናሽ። እቺ ወናፍ አይ አዘናጋችን ነው። ቆይ መሰለለት እትዬ ውሽ ከዘንች ደግሞ ዛሬ ሰው ሁሉ ላይ ሰብዴ ነው እንዴ? አንቺ እቺ ቆይ እንዴት ነው ልቧ ውጥር ያለው? እባክሽ ባንድ ውጤ ነበር እንጂ ማላጋት ደግሞ አሁን ምን ሆነሽ? ጉድ እኮ ነው። አሃ እቺ ቲቲ ናታ። በር ከፍትላታለሁ ገፍትራ ለሁለት ልትሰነጥቀኝ። አንቺ ብትሆኝማ ሞተሽ ነበረ። ቆይ ምን አርግሻት ነው? እኔ ምን አደርጋታለሁ? ገና ከመግባቷ ምግብ አፍሽ ሊያላው ሽላታለሁ ልትሰነጥቀኝ። የምርሽን ነው? ምን ብለሻት ነው? ቆይ ምግብ ይማልኩኝ። ወይኔ ብርቅ ያላወቀችኝ። በቃ ተረጋጊ። ዋናው መጥረሽ ነው። ትንሿ አይጥ እናቷን እየፈለገች ነው። ያ ማለት ደግሞ ለኛ ትልቅ አደጋ ነው። ስለዚህ በዚህ ማለት በዚህ እሷን ማስወገድ አለብን። አሁን ላይ እሷን መግደል አንችልም። የሁሉም ሰው ጥርጣሬ ወደ አንቺ ነው የሚሆነው። ስለዚህ አንቺ ቤት ውስጥ ቀስ በቀስ እንድጠፋ ግን ማድረግ እንችላለን። በጣም ጥሩ። እችን ልጅ እንደምንም ማስወግጄ ከዛ ጅል ሰውዬ ሀብቱን መውሰድ ነው ፈልገው። እኔ ቀስ በቀስ የሚገላትን መድኃኒት አመጣለሁ።